ኢትዮጵያን ለዘመናት ሲገዙ የነበሩ ነገስታትና መሪዎች ስለ ኢትዮጵያ ያልነገሩንን አንድ ትልቅ እውነት ዛሬ ታውቃላችሁ። ኢትዮጵያ አንድ ትልቅ ሰውነት ብትሆንስ? እስቲ አንድ አስፈሪ ጥያቄ ልጠይቃችሁ። የሰው ልጅ በልብ ብቻ መኖር ይችላል? እሺ፣ ሁለተኛ ጥያቄ፣ አንድ ሀገር በጦር ኃይል ብቻ መኖር ይችላል ወይ? በመንግስት ብቻ ወይ ደግሞ በኢኮኖሚ ብቻ በዛ ብቻ መኖር ይችላል? አይችልም። አያችሁ፣ ትልቁ ስህተታችን እዚህ ጋር ነው። ሀገርን ልክ እንደ ማሽን ነው የምናየው። ግን ምናልባት ሀገር አንድ ህያው አካል ነው እና ሁሉም አካላቱ እርስ በርስ ይተማመናሉ። ልብ ብቻ ሰውን አያድንም። አይምሮ ብቻውን አይበቃም። ጡንቻን ብቻ አይበቃም። ሁሉም በአንድነት ሲሰሩ ህይወት ይፈጠራል። ግን ምናልባት የኢትዮጵያ ልብ አይደለም የተበላሸው፣ ሌላ ነገር ነው። ስቶሪ ታይም። አንድ ሰውዬ ነበረ። ልቡ ጤናማ ነበረ፣ ሳምባው ጤናማ ነበረ፣ አእምሮ ጤነኛ ነበረ። ግን ሞተ። ለምን? ምክንያቱም አካላቱ እርስ በርሳቸው መስራት አቁመው ነበር። ያ ደግሞ ሀገር ላይም በትልቁ ይሰራል። ምክንያቱም ሀገር ልክ እንደ ህያው አካል፣ ምርምር ከፋብሪካ ካልተገናኘ፣ ግብርና ከቴክኖሎጂ ካልተገናኘ እና መንግስት ከሳይንስ ካልተገናኘ ሀገር ሙሉ ጤናማ ሆና መቆም አትችልም። የኢኮኖሚው ደም መዘዋወር አለበት። የመረጃው ነርቭ መስራት አለበት። የህግ አጥንት መቆም አለበት እና የሳይንስ አይን ማየት አለበት። እንዲሁም የትምህርት ዲኤንኤ ለልጅ ልጆቻችን መተላለፍ አለበት። ምናልባት የሀገር ትልቁ ምልክት ህንፃ አይደለም፣ የጦር ኃይልም አይደለም እና ብዙ ገንዘብም አይደለም። ሁሉም ስርዓቶቿ እንደ አንድ ጤናማ ሰውነት በአንድነት ሲሰሩ ነው። ሀገር ማለት ህያው አካል ናት። ልክ እንደኔና እንደናንተ ሀገር ማለት ህያው አካል ናት። ክፍል 2 ዛሬ ይቀጥላል። በእርግጠኝነት የምነግራችሁ ከዚህ ቪዲዮ በኋላ ስለ ሀገራችን የተለየ አመለካከት ይዘን ነው። የሰውነታችሁ ደም ቢጠፋ ለስንት ደቂቃ ያህል ትቆያላችሁ? ጥቂት ደቂቃዎች ብቻ ምናልባት። እስቲ አንድ ጥያቄ ልጠይቃችሁ። የሀገር ደም መዘዋወሩን ቢያቆም ለምን ያህል ጊዜ ትቆያለች? አሁን የሚደንቀው ነገር ይሄ ነው። አይምሮህ ጤናማ ሊሆን ይችላል፣ ልባችሁ ጤናማ ሊሆን ይችላል፣ ጡንቻዎችህ ጤናማ ሊሆኑ ይችላሉ። ነገር ግን ደም መዘዋወሩን ካቆመ ሁሉም ነገር ይሞታል። እስቲ አስቡት። መንገዶች የደም ስሮች ቢሆኑስ? መኪኖች ቀይ የደም ህዋሶች ቢሆኑስ? የንግድ ሰንሰለቶች ደግሞ የደም መመለሻ ስሮች ቢሆኑስ? ሎጂስቲክ የደም ዝውውር ቢሆንስ? እና ገንዘብስ? ገንዘብ የሀገሪቷ ደም ቢሆንስ? አስቡት። አርሶ አደር ምርት ያመርታል። ነገር ግን የተመረተው ምርት በአስማት ወደ ከተማ አይደርስም፣ ይጓዛል። ልክ እንደ ደም። ፋብሪካ መድኃኒት ታመርታለች፣ መጓጓዝ አለበት። ኩባንያዎች ፍሪጅ ይሰራሉ፣ መጓጓዝ አለበት። ሆስፒታሎች ኦክሲጂን ይፈልጋሉ፣ መጓጓዝ አለበት። ትምህርት ቤት መጽሐፍት ይፈልጋል፣ መጓጓዝ አለበት። ቤተሰብ ምግብ ይፈልጋል፣ መጓጓዝ አለበት። እሱም ቢሆን ሁሉም ነገር ዝውውር ላይ ይመሰረታል። ምናልባት ሀብታም ሀገራት የበለጠ ስለሚያመርቱ ብቻ አይደለም፣ የበለጠ ስለሚያዘዋውሩ ነው። እና ምናልባት ድህነት ሁል ጊዜ ነገሮች ስለሌሉ አይደለም፣ ያለው ነገር ስለማይንቀሳቀስ ነው። እና አንድ ነገር አስታውሱ፣ ደም ለራሱ አይንቀሳቀስም። የሚንቀሳቀሰው ሁሉንም አካላት ህያው ለማድረግ ነው። ስለዚህ ምናልባት እውነተኛው ጥያቄ ኢትዮጵያ ምን ያህል ደም አላት አይደለም። እውነተኛው ጥያቄ ደሟ ምን ያህል በትክክል እየተዘዋወረ ነው የሚለው ነው። ይህ የአዲሱ ትውልድ ድምፅና አመለካከት ነው። የያዝነው 100 ሜትር አይደለም፣ ማራቶን ነው። ሚሊዮኖችን ከጀርባችን አስከትለን ሀገራችንን አንድ ላይ እንለውጣለን። ሌትስ ጎ። እንዲሁም የትምህርት ዲኤንኤ ለልጅ ልጆቻችን መተላለፍ አለበት። ሀገር ማለት ህያው አካል ናት። ክፍል 3 ዛሬ ይቀጥላል። የማይታየው ኮድ። አንድ ትንሽ አስቂኝ ነገር ልንገራችሁ። በሰውነታችን ውስጥ አንድ የማይታመን ዲሲፕሊን አለ። አንድም ህዋስ ዛሬ ስራ አልገባም ብሎ ቤት አይቀበልም። አንድም የልብ ህዋስ ዛሬ አይን ልሁን ብሎ ሲቪል እኮ አያውቅም። አንድም የደም ህዋስ ደሞዝ አያዋጣኝም ብሎ ስራውን ጥሎ አይጠፋም። እያንዳንዱ የራሱን ስራ ያውቃል። ግን ማን ነገረው? ይሄ እኮ በጣም የሚገርም ነገር ነው። አንድ ትንሽዬ ህዋስ ልብ መሆን እንዴት አወቀ? ሌላው አይን መሆን እንዴት አወቀ? ሌላው ቆዳ መሆን፣ ሌላው አእምሮ መሆን እንዴት አወቀ? መልሱ ዲኤንኤ ነው። እሱ ነው መመሪያው፣ እሱ ነው መረጃው እና እሱ ነው ኮዱ። እና አንድ የሚያስገርመው ነገር ራሱን ደጋግሞ 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 ለቢሊዮኖች ዓመታት መቅዳቱ። ከዚያ አንድ ጥያቄ መጣ። ዲኤንኤ ራሱን ደጋግሞ ይቀዳል። ታዲያ አንድ ስልጣኔ ራሷን እንዴት አድርጋ ትቀዳለች? ኒውተን ሞቷል፣ አንስታይን ሞቷል፣ ማሪ ኩሪ ሞታለች።
ነገር ግን እርግጠኛ ናችሁ በየቀኑ በሚሊዮኖች የሚሆኑ የመማሪያ ክፍሎች ውስጥ አሁንም ድረስ እያስተማሩ። ሰውየው ሞቷል፣ ነገር ግን ድምፁ እስካሁን አልጠፋም። የምታነቡት የፊዚክስ መጽሐፍ በእውነቱ የሞተ ሰው ድምፅ ነው። የምታነቡት የሂሳብ መጽሐፍ ከ100 ዓመት በፊት የኖረ አእምሮ አሁን ከእናንተ ጋር እያወራ ነው። ምናልባት መጽሐፍ ወረቀት አይደለም፣ የማይሞት ድምፅ ነው። ምናልባት ቤተ መጽሐፍት የመጽሐፍት ማከማቻ አይደሉም፣ የሰው ልጅ ትውስታ ነው። ምናልባት ትምህርት ቤት ህንፃ አይደለም፣ አንድ ስልጣኔ ራሷን ወደ ቀጣዩ ትውልድ የምትቀዳበት ስፍራ ነው።